ምክክር ለኢትዮጵያ ዕዳ ወይስ ምንዳ? ኢትዮጵያ የሺህ ዓመታት ታሪክ ባለቤት፣ የብዙ ማንነቶችና ባህሎች መገኛ። ነገር ግን ይህች ጥንታዊ ምድር ዛሬም ድረስ በአንድ ትልቅ ጥያቄ ውስጥ ትናወጣለች። እንዴት አብረን እንኑር? ጦርነት፣ መፈናቀል፣ የሐሳብ መከፋፈልና አለመተማመን የሀገሪቱ የዘውትር ፈተናዎች ሆነዋል። ይህንን የታሪክ ስብራት ለመጠገን ደግሞ አንድ ትልቅ ተስፋ ተሰንቋል፤ ሀገራዊ ምክክር። ነገር ግን ብዙዎች ይጠይቃሉ፣ ይህ የታለመለት ምክክር ለኢትዮጵያ ዘላቂ ሰላም የሚያመጣ ምንዳ ነው ወይስ የፖለቲካ ውጥረትን የሚያራዝም ጊዜና ሀብትን የሚበላ ዕዳ? የተስፋው ጭላንጭል የሀገራዊ ምክክር ኮሚሽን ሲቋቋም በብዙዎች ዘንድ ትልቅ ተስፋን አሳድሮ ነበር። በኢትዮጵያ ታሪክ ለመጀመሪያ ጊዜ የፖለቲካ ልሂቃን ብቻ ሳይሆኑ ተራው ሕዝብ፣ የሃይማኖት አባቶችና የሀገር ሽማግሌዎች በቀጥታ የሚሳተፉበት መድረክ ተመቻችቷል። የምክክሩ ደጋፊዎችና የኮሚሽኑ አመራሮች ሂደቱን እንደ ትልቅ አጋጣሚ ይመለከቱታል። ለነሱ ይህ ምክክር የታሪክ ስብራትን መጠገኛ መንገድ ነው። በኢትዮጵያ ታሪክ በትረ መንግሥት ትረካና የሕገ መንግሥት ላይ ያሉ መሠረታዊ ልዩነቶችን በጠረጴዛ ዙሪያ መፍታት የመጀመሪያ ሙከራ ነው። ለነሱ የሕዝብ ድምፅ ማስተጋቢያ ነው። በከተማ እስከ ገጠር ያሉ ዜጎች በሀገራቸው የወደፊት ዕጣ ፈንታ ላይ በቀጥታ እንዲወስኑ ዕድል ይሰጣል። ለነሱ የሰላም መሠረት ነው። ጠመንጃን በሐሳብ ፍልሚያ ለመተካት የተዘረጋ ድልድይ ተደርጎ ይወሰዳል። ዕዳው፣ ስጋቶችና መካተቶች። ነገር ግን የዚህ ሳንቲም ሌላኛው ገጽታ ጨለማ የበዛበት ነው። ብዙ የፖለቲካ ተንታኞች፣ የተቃዋሚ ፓርቲዎችና የታጠቁ ኃይሎች ሂደቱን በከፍተኛ ጥርጣሬ ያዩታል። ምክክሩን እንደ ምንዳ ሳይሆን እንደ ዕዳ እንዲቆጥሩት ያደረጋቸው በርካታ ምክንያቶች አሉ። አንደኛው ጥያቄ የሰላም መጥፋትና ቀጣይነት ያላቸው ግጭቶች መበራከት። በሀገሪቱ በአማራ፣ በኦሮሚያና በሌሎች አካባቢዎች ውጊያዎች እየተካሄዱ ባለበት ሁኔታ ውስጥ ምክክር ማድረግ እንዴት ይቻላል የሚለው ጥያቄ ቀዳሚው ነው። ጥይት እየጮኸ ሰላማዊ ውይይት ማድረግ የቅንጦት ይመስላል። ሁለተኛው ጥያቄ የመካተት ኢንክሉሲቪቲ እጥረት ነው። ዋና ዋና የተቃዋሚ ፓርቲዎችና የታጠቁ ኃይሎች ለምሳሌ የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት በምክክሩ ውስጥ አለመሳተፋቸው ወይም አለመጋበዛቸው ሂደቱ የገዢው ፓርቲ ብቸኛ ድራማ ነው የሚል ስም እንዲሰጠው አድርጎታል። ሦስተኛው ጥያቄ ደግሞ የነጻነትና ገለልተኝነት ጥያቄ ነው። የኮሚሽኑ አባላት አደረጃጀትና አመራረጥ ሙሉ በሙሉ ከመንግሥት ተጽዕኖ የጠራ አይደለም የሚሉ ወቀሳዎች በስፋት ይደመጣሉ። የታሪክ ምስክሮችና ወቅታዊ ትንተና። በዓለም ታሪክ ውስጥ እንደ ደቡብ አፍሪካ፣ ሩዋንዳ እና ኮሎምቢያ ያሉ ሀገራት ተመሳሳይ የምክክርና የእርቅ መድረኮችን አካሂደዋል። በእነዚህ ሀገራት የተገኘው ተሞክሮ የሚያሳየው ያለ እውነተኛ ፖለቲካ ቁርጠኝነትና
ያለ ታጣቂዎች ተሳትፎ የሚደረግ ምክክር ከወረቀት ፍጆታ አያልፍም። ዛሬ በኢትዮጵያ እየተካሄደ ያለው ሂደትስ ወዴት እያመራ ይሆን? በአንድ በኩል ኮሚሽኑ በተለያዩ ክልሎች አጀንዳዎችን የማሰባሰብ ስራዬን በስኬት አጠናቅቄያለሁ ብለዋል። በሌላ በኩል ወሳኝ የሆኑ የህብረተሰብ ክፍሎችና የፖለቲካ ኃይሎች ዕውቅና አንሰጠውም በሚሉበት በዚህ ወቅት የምክክሩ ውጤት ምን ያህል ተፈጻሚነት ይኖረዋል የሚለው ስጋት አሁንም አልተቀረፈም። ምክክር ለኢትዮጵያ ዕዳ ነው ወይስ ምንዳ? ይህ ጥያቄ አሁንም በታሪክ ፈተና ላይ ነው። ምክክሩ ሰፊ መካተትን ካላረጋገጠ፣ የታጠቁ ኃይሎችን ወደ ጠረጴዛው ካላመጣ እና መንግስት የውሳኔዎቹን ተፈጻሚነት ካላረጋገጠ ሂደቱ በታሪክ ተወቃሽ የሚያደርግ ትልቅ ብሔራዊ ዕዳ ሆኖ ይቀራል። ነገር ግን ሁሉም ወገኖች ለሀገር ሰላም ሲሉ ቅድመ ሁኔታዎችን አስወግደው በቅንነትና በይቅርታ መንፈስ ከተወያዩ ይህ ምክክር ለኢትዮጵያ ከአንዣበበባት የመበታተን አደጋ የሚያድናት ታላቅ የታሪክ ምንዳ ይሆናል። የመጨረሻው ውሳኔ ግን በኮሚሽኑ በመንግስትና በራሳቸው በኢትዮጵያውያን እጅ ላይ ነው። እርስዎ ምን ያስባሉ? ይህ ሀገራዊ ምክክር ለኢትዮጵያ ዕዳ ነው ወይስ ምንዳ? በሀገራችን ዘላቂ ሰላም ሊመጣ የሚችለው በምን መንገድ ነው? ሐሳቦን ከታች ባለው የአስተያየት መስጫ ሳጥን ውስጥ ያጋሩን። ቪዲዮውን መውደድ፣ ላይክ እና ለሌሎች ማጋራት፣ ሼር እንዳይረሱ። በቀጥ ሰፊ ዘገባዎችን ይዘን እስክንመጣ ድረስ ቻናሉን ሰብስክራይብ በማድረግ ይጠብቁን።